እሺ ጤና ይስጥልኝ ሰላም እንዴት ናችሁ? አንድ መረጃ ላጋራችሁ ብዬ ነው። በጃፓን የአፍሪካ ቢዝነስ ውድድር ኮቤ ከተማ ውስጥ ተከፍቷል። እሱን መወዳደር የምትፈልጉ ሰዎች ካላችሁ መወዳደር ትችላላችሁ። ሲዘርዝር መረጃውን ደግሞ እንደሚከተለው ተከታተሉት። ውድድሩ ኮል ይሄ ነው። እዚህ ጋር ስክሪን ላይ እንደምትመለከቱት ቢዝነስ አይዲያስ ቱ ሶልቭ አፍሪካን ሶሻል ቻሌንጅ ይላል። አፍሪካ ውስጥ ያሉ ሶሻል ቻሌንጆችን ለመፍታት የቀረበ የውድድር ጥሪ ነው። እንግዲህ ሶሻል ቻሌንጅ ሲባል የጤና፣ የስራ አጥነት፣ ከትምህርት ጋር ከተለያዩ ማህበራዊ ችግሮች ጋር የተገናኙ ነገሮችን የሚያነሳ ቢዝነስ ሀሳብ ያላችሁ ሰዎች ነው የሚለው። ዝርዝር መረጃውን ለማየት እዚህ ጋር ስካን አድርጋችሁ ጉግላል በስልክ መግባት ይቻላል፣ ወይ ደግሞ እኔ ደግሞ ሊንኩን እዚህ ዲስክሪፕሽን ላይ ፖስት አድርገዋለሁ፣ እዛ ላይ ማየት ትችላላችሁ። ዴድላይኑ ሜይ 16 2025 ነው። 20 ቀን አካባቢ ይቀርባል ማለት ነው አሁን ከዛሬ ስናየው። እና ዶክመንት አፕላይ ካደረጋችሁ በኋላ ዶክመንቱ ታይቶ ከተመረጠ ለመጨረሻ ለፋይናል ፒች ኦገስት ውስጥ በአካል መጣችሁ ማቅረብ ይኖርባችኋል ማለት ነው። ስለዚህ ሽልማቱ ምንድነው? እዚህ ጋር ኦገስት 26 የመጨረሻው የውድድሩ ቀን የሚሆነው የሚካሄደው ኮቤ ከተማ ጃፓን ውስጥ ነው። ኦንላይንም በአካል መጥቶ ማቅረብ ማይችል ሰው ኦንላይንም ሊያቀርብ ይችላል። ጥሩነቱ ምንድነው? ከተመረጣችሁ ያው እነሱ ቲኬት ይችላሉ ማለት ነው። ስለዚህ ደርሶ መስቲኬት ስለሚችሉ መጥቶ ማቅረብ ይቻላል ማለት ነው። ለአሸናፊዎች እስከ 1 ሚሊዮን የን የጃፓን የን ሽልማት አለው። ኦልሞስት 1 ሚሊዮን ብር ይጠጋል። 900 ምናምን ሺህ ብር አካባቢ ነው። ትልቅ ብር ነው ማለት ነው። ስለዚህ ቻንስ ሌላ ተጨማሪ ቤኔፊቶች ምንድናቸው? ቻንስ ቱ ኮኔክት ዊዝ ጃፓኒስ ካምፓኒስ ይላል። ኮቤ ከተማ ውስጥ ከሚገኙ ጃፓን ካምፓኒዎች ጋር አንድ ላይ ሆናችሁ ቢዝነሳችሁን ተስቀጥሉ ቻንስ ያመቻቻሉ። ከዛ ውጪ ኢንካይንድ ትራቭል ሰፖርት ይላል። ይሄኛው ያው መጥቶ ፕሬዘንት ለማድረግ ማለት ነው። ጥያቄ ካላችሁ በዚህ ጥያቄ ይላል። እዚህ ዝርዝር ነገሩን ለማየት ደግሞ በዚህ ሊንክ ስገባ የሚያመጣው ላሳያችሁ። በዚህ ስገባ ያው በደንብ ዘርዘር ያለ ሀሳብ ነው ያለው። የውድድሩ ፐርፐዝ ምንድነው ብሎ ይገልጻል። ቅድም እንዳልኳችሁ ሶሻል ፕሮብሌሞችን የሚፈታ የቢዝነስ አይዲያ ማምጣት ነው። እዚህ ጋር የተዘረዘሩ ነገሮች አሉ። ለምሳሌ ኤሊጂቢሊቲ ላይ ኦልሬዲ ቢዝነስ ውስጥ ያላችሁ ሰዎች መግባት ትችላላችሁ፣ ወይ ደግሞ ተማሪዎች ከሆናችሁ ወይ ደግሞ ቢዝነስ የሚያጀምራችሁ ከሆናችሁ በአይዲያ ብቻ መወዳደር ትችላላችሁ ማለት ነው። ስለዚህ ሁለት አይነት አለ ማለት ነው። ይሄ ማለት ስታርታፕ ካታጎሪ ቢዝነስ ኦልሬዲ የጀመሩ፣ ሁለተኛ ደግሞ በአይዲያ ካታጎሪ ደግሞ አይዲያቸውን ብቻ አቅርቦ የሚወዳደሩበት ነው ማለት ነው። ሌላኛው ዋና ቢዝነስ አይዲያውን ስታቀርቡ ማሰብ ያለባችሁ የአይዲያው በደንብ ፕሮብሌሙ አይዲያው የሚፈታው ፕሮብሌም በደንብ ተገልጿል ወይ ነው። ሁለተኛው ምን አይነት ፕሮብሌም ነው የሚፈታው፣ ኢፌክቲቭ ነው ወይ ደግሞ ይሄ የሚለው መታየት አለበት። ከዛ ኦሪጂናሊቲ የእናንተ ስራ መሆኑ መታወቅ አለበት። ከዛ ኮምፒቲቲቭ አድቫንቴጅ አላችሁ ወይ፣ ለምሳሌ ከተማርኩት ሙያ ከትምህርት ጋር ይገናኛል እንደዚህ ነው ብላችሁ የሆነ ኮምፒቲቲቭ አድቫንቴጅ ካላችሁ እሱ ማሳወቅ ነው። ከዛ እንዴት አድርጋችሁ ነው ሪያላይዝ የምታደርጉት ይላል፣ እሱን ማስገባት ይፈልጋል። ከዛ መጨረሻ ላይ ዋት ዊል ኢት ሃቭ ላርጅ ሶሻል ኢምፓክት ይላል። ቢዝነሱ ደግሞ እንትን ካለ በኋላ ምን ያህል ኢምፓክት ይፈጥራል በሰው ላይ። ስለዚህ እነኚህ ነገሮች አሉ። አዋርድ ዲቴይልስ ላይ ቅድም ያልኳችሁ እስከ 1 ሚሊዮን የን ሽልማት አለው። በተለይ እነኚህ በስታርታፕ ካታጎሪ ነው 1 ሚሊዮን የን። ሁለተኛ ደግሞ ኤክሰለንስ ፕራይዝ ተብሎ 500 ሺህ አለ። በአይዲያ ብቻ የሚወዳደሩ እስከ 200 ሺህ ያገኛሉ ማለት ነው። አሁን ደግሞ 200 ሺህ ብር አካባቢ ነው። ከዛ ሶስተኛው ደግሞ ስፔሻል ጁሪ አዋርድ እሱም እስከ 200 ሺህ ነው ማለት ነው። ዝርዝር ነገሮች አሉ። ከዛ አፕላይ ለማድረግ እዚህ ዴዲኬትድ አፕሊኬሽን ፎርምስ መግባት ይፈልጋል። እዛው ስትገቡ ኦልሬዲ እኔ ስለከፈትኩት የኔን መረጃ ምናልባት ሊኖረው ይችላል። ኢሜይላችሁን፣ የተወካይ ስም፣ ስልክ ቁጥር፣ ከዛ በኋላ ተማሪ ከሆናችሁ የት እንደምትማሩ እንደዚህ ዝርዝር ነገሮች ትሰጡታላችሁ። አፕላይ የምታደርጉት ለምሳሌ ቢዝነሱ የት ሀገር ነው ያለ ችግር ነው የሚቀርፈው ይላል። እንደዚህ ማስገባት ነው። ይሄን በሙሉ አድርጋችሁት በአይዲያ ነው በስታርታፕ ነው ተወዳደሩት ይላል። ቢዝነስ ያላችሁ እንደልኳችሁ በስታርታፕ መወዳደር ትችላላችሁ። ቢዝነስ የሌላችሁ በአይዲያ ብቻ መወዳደር ትችላላችሁ። ይሄን ኔክስት ስትሉት ጥሩ ጎኑ እንደሌሎች አፕሊኬሽኖች በጣም የተወሳሰበ ጥያቄ ጠይቀው እነሱ ለብቻ ኮፒ አድርጌያቸዋለሁ ጥያቄዎቹ። የመጀመሪያው ፕሮቫይድ ብሪፍ ዲስክሪፕሽን ኦፍ ዩር ቢዝነስ ይላል። 50 ቃላት ብቻ ነው የሚጠይቀው። ሁለተኛ ምን አይነት ቻሌንጅ ነው የሚፈታው፣ ለማን ነው 250 ቃል ነው፣ ትንሽ ነው የሰራ የሚለው። ከዛ አይዲያ ምንድነው ዩኒክ የሚያደርገው እና አሁን ካሉት ሶሉሽኖች ምንድነው ያንተ ለየት ያለ የሚያደርገው 100 ወርድ ነው እሱ። ከዛ ኔክስት ስቴፕ ምንድነው ነው ዝም ብሎ በአይዲያ ብቻ መወዳደር ሳይሆን ይሄን አደርጋለሁ በዚህ ጊዜ ውስጥ እንዲያደርጋለሁ ብሎ እንዴት ነው እንዴት ነው ቢዝነሱ ሪያላይዝ የሚደረገው የሚለው ማሳየት ነው። መጨረሻ ላይ ጥሩ ነገር ደግሞ ምንድነው
ፓወርፖይንት ኢሜጅ ቪዲዮዎችን አንካላችሁ አንድ እሱን ልትከቱ እስከ 10 ሜጋባይት ቦታ አለው። እነኚህ ናቸው ጥያቄዎቹ። ቀኑን በቂ ነው ያስባለኝ። እስቲ ሞክሩት፣ ተወዳደሩ። ምናልባት ደግሞ ሌሎች ቢሰሙት ይጠቀማሉ ብላችሁ የምታስባቸው ሰዎች ካሉ እንዲወዳደሩ ሐሳቡን ሼር አድርጓቸው። መልካም እድል ይሁንላችሁ። ቻናሉን ከወደዳችሁት ሰብስክራይብ፣ ላይክ፣ ደግሞ ሼር አድርጉ። ቴንክ ዩ በጣም